በቀድሞ ዘመን ሰዎች በብረት ሰንሰለት ታስረው ለባርነት ይሸጡ ነበር። ዛሬም በ21ኛው ክፍለ ዘመን ባርነት መልኩን ቀየረ እንጂ ጨርሶ አልጠፋም። ወጣቶች የገዛ ገንዘባቸውን ከፍለው ሀገራቸውን ትተው ይሰደዳሉ። በመጨረሻም በኮምፒውተር ስክሪን ፊት ተቀምጠው የሳይበር ወንጀል እንዲፈጽሙ ይገደዳሉ። ይህ የዘመናችን የሳይበር ባርነት ነው። የሳይበር ወንጀለኞች ለዚህ ክፉ ስራቸው ወጣቶችን የሚያጠምዱበት በአጓጊ የሥራ ማስታወቂያዎች ነው። ከፍተኛ ደሞዝ፣ የተሻለ ህይወትና ብሩህ የወደፊት ተስፋ መስጠት የማጥመጃ ስልታቸው ነው። እውነታው ግን ፈጽሞ ይለያል። እዚያ ሲደርሱ በኤሌክትሪክ አጥር በታጠሩና በታጠቁ ኃይሎች ጥብቅ ጥበቃ በሚደረግባቸው ካምፖች ውስጥ ተዘግቶባቸው በቀን እስከ 18 ሰዓት በግዳጅ እንዲሰሩ ይደረጋሉ። በቅርቡ ሮይተርስ በምርመራ ዘገባው በዚህ መልኩ ተታሎ ማይናማር ውስጥ ተይዞ የነበረ አንድ አፍሪካዊ ወጣትን አነጋግሮ ነበር። We just want to leave and just go back to our homes. So we are not safe in this place. የዚህ ወጣት ታሪክ ልብ ይሰብራል። እኔ ወደዛ የሄድኩት በሱፐር ማርኬት ውስጥ ለመቀጠር ተስማምቼ ነበር። ነገር ግን ራሴን ያገኘሁት በታጠረ የሳይበር ወንጀል ካምፕ ውስጥ ነው ብሏል። የሳይበር ወንጀል እንዲፈጽም ሲገደድ እምቢ በማለቱም አሰቃቂ ድብደባና የኤሌክትሪክ ንዝረት ቅጣት ጭምር እንደደረሰበት በቁጭት ተናግሯል። ለመሆኑ እነዚህ የሳይበር ባርነት ሰለባ የሆኑ ወጣቶች በካምፖች ውስጥ ምን አይነት የኦንላይን ወንጀሎችን እንዲሰሩ ይገደዳሉ? ራሳችንንስ እንዴት ከዚህ አስከፊ አደጋ እንጠብቅ? መልሱን በቀጣዩ ክፍል በዝርዝር እንመለከታለን። ይህንን መረጃ ማጋራት የአንድ ወንድማችሁን ወይም እህታችሁን ህይወት ሊታደግ ይችላልና አሁኑኑ ሼር ያድርጉት። የገጻችንን ቤተሰብ ይሁኑ።